በኦሮሚያ ክልል በምዕራብ ሸዋ ዞን በሚገኘው የወልመራ ወረዳ ፍርድ ቤት ውስጥ አንድ ተከሳሽ በችሎት መሃል በከፈተው ድንገተኛ ተኩስ የችሎቱን ዳኛና ሌላ አንድ ሰውን ሕይወት ማጥፋቱን የኦሮሚያ ጠቅላይ አቃቤ ሕግ ቢሮ አረጋግጧል። የቢሮው የኮሙኒኬሽንና የሕዝብ ግንኙነት ዳይሬክቶሬት ዳይሬክተር የሆኑት አቶ ጌታቸው ጻሶ ለጋዜጠኞች እንደገለጹት ተከሳሹ የፍርድ ቤት ውሳኔን ለመስማት በችሎት ተገኝቶ በነበረበት ወቅት በረቀቀ መንገድ ይዞት የገባውን ሽጉጥ በማውጣት ነበር ጥቃቱን የሰነዘረው። በዚህም ሳቢያ የተከበሩት ዳኛ ወርቄ ፈቃንሳ በደረሰባቸው የጥይት አደጋ ሕይወታቸው አልፏል። ተከሳሹ በዚሁ ሳይበቃ በችሎቱ ላይ ተገኝታ የነበረችውን የቀድሞ ባለቤቱንም ጭምር ተኩሶ በመግደል የሁለት ሰዎችን ሕይወት በአሰቃቂ ሁኔታ ቀጥፏል። ይህ አሰቃቂ ጥቃት ሊከሰት የቻለው በተከሳሹና በቀድሞ ባለቤቱ መካከል በነበረ የጋብቻ መፍረስና ከፍቺ በኋላ በንብረት ክፍፍል ክርክር ምክንያት እንደሆነ ታውቋል። አቶ ጌታቸው ጉዳዩን ሲያስረዱ ትዳራቸው ከፈረሰ በኋላ በንብረት ክፍፍል ዙሪያ የነበራቸው ክርክር ፍርድ ቤት ደርሶ ነበር። ክርክሩ ሲቀጥል ቆይቶ ዛሬ የመጨረሻውን የፍርድ ውሳኔ ለመስማት ነበር ፍርድ ቤት የተገኙት ብለዋል። ዳይሬክተሩ አክለውም ጥቃቱ የተፈጸመው ዳኛዋ የፍርድ ቤቱን ውሳኔ እያነበቡ በነበረበት በትክክለኛው የፍትህ ሰዓት መሆኑን ገልጸዋል። ውሳኔው በሚነበብበት በዚያ አስደንጋጭ ቅጽበት ተከሳሹ ደብቆ ይዞት በገባው ሽጉጥ በቀጥታ በቀድሞ ባለቤቱና በዳኛዋ ላይ ተኩስ ከፍቷል። በጥቃቱ ሳቢያ አልማዝ መኮንን የተባለችው የቀድሞ ባለቤቱ እዚያው ሕይወቷ ሲያልፍ፣ ዳኛ ወርቄ ፈቃንሳ ደግሞ በከባድ የመቁሰል አደጋ ወደ ሆስፒታል እየተወሰዱ ባሉበት ወቅት ሕይወታቸው ሊያልፍ ችሏል። ይህንን ዘግናኝ ድርጊት የፈጸመው ግለሰብ በጡረታ የተገለለ የቀድሞ የፖሊስ አባል መሆኑ ተረጋግጧል። ግድያውን ከፈጸመ በኋላ ራሱን ለማጥፋት ቢሞክርም ሳይሳካለት ቀርቶ በጸጥታ ኃይሎች ቁጥጥር ስር ውሏል። በአሁኑ ወቅትም በከባድ ጥበቃ ስር ሆኖ ሕክምና ላይ ይገኛል። የኦሮሚያ ጠቅላይ ፍርድ ቤትም በማኅበራዊ ገጹ ባወጣው መግለጫ ይህንን አሳዛኝ ዜና ያረጋገጠ ሲሆን በንብረት ክፍፍል ክርክር ላይ የነበረ ተከራካሪ በሰነዘረው ጥቃት የዳኛ ወርቄ ፈቃንሳና የባለቤታቸው ሕይወት ማለፉን ገልጿል። ፍርድ ቤቱ ድርጊቱን በጽኑ ያወገዘ ሲሆን በፍትህ ተቋም ውስጥ የተፈጸመው ይህ የወንጀል ድርጊት ፍጹም ተቀባይነት የሌለው መሆኑንና ጉዳዩ በፖሊስ እየተመረመረ በመሆኑ በቀጣይ በምርመራው የደረሰበትን ውጤት ለሕዝብ ይፋ እንደሚያደርግ አስታውቋል። ለመሆኑ ይህ ታጣቂ በጠራራ ፀሐይ የጦር መሳሪያ ይዞ ወደ ፍርድ ቤት ችሎት እንዴት ሊገባ ቻለ? ለሚለው ጥያቄ የአቃቤ ሕግ ቢሮ የኮሙኒኬሽን ዳይሬክተር አቶ ጌታቸው ሲመልሱ ለአሁኑ ጉዳዩ በጥልቀት በፖሊስ ምርመራ ስር ነው በማለት አጭር ምላሽ ሰጥተዋል። ለሟች ቤተሰቦችና ለፍትህ አካላት በሙሉ መጽናናትን እንመኛለን። ላይክ፣ ሼር በማድረግና ቻናላችንን በመቀላቀል የዕለቱን የሀገራችንና የዓለማችን ዜናዎች ይከታተሉ።